ማንም ሰው ሀገሩን ሆን ብሎ ችግር ውስጥ ማስገባት ይፈልጋል ብዬ አላስብም። ማንም አመራር ራሱ የሚመራውን ስርዓት ሆን ብሎ ወደ ግጭት ይገፋል ብዬ ለማሰብ ይከብደኛል። ያ ደማሚት ቃላትን ይወረወረ በግለት የሚናገረው ጃዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ፣ የጋለ ስሜትና ድምጸት፣ አካላዊ ገጽታ ጭምር ተቀይሯል። በጣም ይገርም። ምንድነው የለወጠ? እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ እና እስር ቤት እንደገባው በጣም ተኛው። ግን ስገባ ወደ ግቢ በጣም በስነ ስርዓት በጥራ አድርገው የሚፈትሹ ጠባቂዎች ስልኬን ሁሉ አስረክቤ ነው የገባሁት። መንግስት የመደበለ ጥበቃ ነው። አሁንም ከመንግስት ጋር አታችመንት አለ። ህይወቴ ስጋት ይልቅ ከኔ ጋር ተያይዞ እዛ ሀገር ውስጥ ምንም ነገር እንዲፈጠር ስለማልፈልግ ሪስክ አቮይዳንስ ሞድ። ትክክለኛው የፍቺ ውሳኔ በነፃ በይቅርታ በምህረት የትኛው ነው? ብዙ ሰዎች እንደሚገምቱት እኔ ከፖለቲካ ውጭ አይደለሁም። በጣም ኢንቮልቭድ ነኝ። እዛው አጠገብ ያለ በጣም ታማኝ ከምለው ምንጭ ያገኘሁት ነው። ማንም ምንጭ እንዳታምነው እንግዲህ አይደለም። ማንም ሰው ሀገሩን ሆን ብሎ ችግር ውስጥ ማስገባት ይፈልጋል ብዬ አላስብም። ማንም አመራር ራሱ የሚመራውን ስርዓት ሆን ብሎ ወደ ግጭት ይገፋል ብዬ ለማሰብ ይከብደኛል። ዛሬ ከጀነራሎች የምትሰማው፣ ከሀገሪቷ ፕሬዝዳንት የምትሰማው፣ ከሚኒስትሮች የምትሰማው ሰላም የሚል ከጠቅላይ ሚኒስትሩም ጨምሮ አሁንም የጦረኝነት ባህሪ አለ። አንተ በምትነግረኝ ነገር ዝም ብዬ ላልፈውና ልቀበለው አልቻልኩም። ዝግጅቶች አሉ ይመስላሉ። ባለፉት 5 ዓመታት የሄድንባቸው ግጭቶች በጣም ያዳከሙን። ይሄንን ማንም ሰው ማመን መቻል አለበት። ከነዛ ውስጥ ወጥተን መልሰን ሀገራችንን የመገንባት